እንዴታላችሁ በኖሻ ግሩፓችን ላይ ፖስት ባደረግነው መሰረት ትልቁን ቮት ያገኘው በቻይና ላይ ድርጅቴን እንዴት ማስመዝገብ እችላለሁ ወይም ደግሞ እንዴት ካምፓኒ ኦን ማድረግ እችላለሁ የሚለው ጥያቄ ነው። በሚገርም ሁኔታ ይሄን ለማድረግ የሚያስፈልጋችሁ አንድ ነገር ብቻ ነው። እሱም ከ6 ወር በላይ ቫሊድ የሆነ ፓስፖርት። 6 ወርና ከዛ በላይ ቫሊድ የሆነ ፓስፖርት ካላችሁ ከዛ በኋላ ሙሉ ነገራችሁን ሃንድል የሚያደርገው ኤጀንት ወይም ደግሞ ሎየራችሁ ይሆናል። ኖሻ ግሩፕ በትልቁ ሊያሳስባችሁ የሚፈልገው ነገር ምንድነው? የምትቀጥሩት ኤጀንት ነው ሁሉንም ነገር የሚወስንላችሁ በደንብ ኢፌክቲቭሊ እንድትሰሩ ስኮፓችሁን፣ እንዲሁም ደግሞ ከዚህ በኋላ የሚኖራችሁንም ሙሉ ቆይታ ሙሉ ለሙሉ የሚከታተልላችሁ ያ የምትመድቡት ኤጀንት ወይንም ሎየር በመሆኑ በዋናነት ፎከሳችን እሱ ላይ ሊሆን ይገባል። ይህ ሎየር እንደየፍጥነታቸው ከ3 እስከ 5 ቀን ውስጥ ሙሉ የካምፓኒ ሬጅስትሬሽን ይጨርሱልናል። ያንን ከጨረስን በኋላ ወደ ባንክ ሬጅስትሬሽን እንዲሁም ደግሞ ሌላ የሚጠበቁብን ነገሮችን ስቴፕ ባይ ስቴፕ እየነገሩ ይህም ደግሞ ከአንድ ፕሮቪንስ ወደ ሌላ ፕሮቪንስ የተለያዩ ነገሮች ስለሚኖሩ ሙሉን እነሱ አንድ ላይ ያደርጉልናል ማለት ነው። ቢሮም ስንከራይ እንደየምርጫችን በቨርቹዋል ኦፊስ ወይንም ደግሞ በአክቹዋል ኦፊስ የምንጨርስ ይሆናል። እንዳትረሱ በዋናነት ከ6 ወር በላይ ቫሊድ የሆነ ፓስፖርት ያለው ሰው የሚቀጥረው ኤጀንት ወይንም ሎየር ሙሉ ለሙሉ ወሳኝነት ይኖረዋል ማለት ነው። ከዚህ በኋላ ደግሞ ቪዛውን እንዴት ነው ፕሮሰስ የሚያደርገው፣ በምን ሁኔታስ መቀጠል ይችላል፣ ስኮፑንስ በምን በኩል ነው ማድረግ ያለበት የሚለውን ላውንች ባደረግነው ፖድካስታችን የሚመጣው ኤፒሶድ በዚህ ላይ የምንሰራ በመሆኑ ሰብስክራይብ በማድረግ ዩቲዩባችን ላይ ሙሉ መረጃውን ማግኘት ይችላሉ። አመሰግናለሁ።